ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮቻችን ዛሬ የምንነጋገረው ስለ ሳምባ ነቀርሳ ነው። የሳምባ ነቀርሳ ወይም ቲቢ በባክቴሪያ አማካኝነት የሚመጣ በሽታ ነው። ባክቴሪያዎቹ በየትኛውም የሰውነት አካል ላይ ካረፉ ራሳቸውን ካበዙና ሰውነታችንን ራሱን ለመከላከል ካልቻለ የሳምባ ነቀርሳ በሽታ ሊይዘን ይችላል። የሳምባ ነቀርሳ በሽታ በሳምባ ውስጥ መገኘት የተለመደ ነው። በሽታውን ከሚያሳያቸው ምልክቶች ውስጥ ዋና ዋናዎቹ የሚከተሉት ናቸው። እነሱም በትንሹ ከ3 ሳምንት በላይ የሚዘልቅ መጥፎ ሳል፣ በደረት አካባቢ የሚሰማ የደረት ስሜት፣ ደም የተቀላቀለ ወይም ደም የሌለው አክታ፣ የድካም ስሜት፣ ትኩሳት፣ በምሽት ጊዜ ማላብና ሌሎችም። አንድ ሰው በባክቴሪያው ከተያዘ በኋላ የቲቢ በሽታ እንዲከሰት የሚያፋጥኑ የተለያዩ አጋላጭ ነገሮች አሉ። ከነዚህም በጥቂቶቹ በኤችአይቪ ቫይረስ ተይዘው ከሆነ፣ ከዚህ በፊት በቅርብ ጊዜ በባክቴሪያው ተጠቅተው ከነበረ፣ ሌሎች የጤና እክሎች ካሉበት፣ የአልኮል መጠጥ ሱስና አደንዛዥ እጽ የሚጠቀሙ ከሆነ፣ ከዚህ በፊት የቲቢ በሽታ ኖሮበት በሚገባ ሕክምና ያላገኙ ከሆነ፣ የተዳፈነ ቲቢ ላተንት ቲቢ ኢንፌክሽን ሲያጋጥሙ፣ ባክቴሪያው በሰውነታችን ውስጥ በሽታውን ሳያስከትል ዝም ብሎ ሊኖር ይችላል። ይህ የሚሆነው የሰውነት በራሱ በሽታን የመከላከል ኃይል ባክቴሪያው እንዳያድግና እንዳይራባ ስለሚያግደው ነው። እንደዚህ አይነት ሰዎች ባክቴሪያውን ወደ ሌላ ሰው እንዲራባ አያደርጉም። ነገር ግን ባክቴሪያው የሰውነት በሽታን የመከላከል አቅምን አሸንፎ ማደግ ከጀመረ የቲቢ በሽታን ያስከትላል። የሳምባ ነቀርሳ ወይም ቲቢ ዲዚዝ የሰውነት በሽታን የመከላከል አቅሙን ሲደክምና ባክቴሪያውን ለመራባት እድሉን ሲያገኝ ያን ጊዜ የሳምባ ነቀርሳ በሽታን ያስከትላል። የተያዘውም ሰው የበሽታ ምልክቶችን ማሳየት ይጀምራል። ለሌሎች ሰዎችም የማስተላለፍ አቅም አለው። ይሁንና አንዳንድ ሰዎች ባክቴሪያውን በሰውነታቸው ውስጥ ቢኖርም እስከ መጨረሻ የባክቴሪያው ተሸካሚ ብቻ ሆነው ሳይታመሙ ይኖራሉ። አንዳንዶች ደግሞ ወዲያውኑ ይታመማሉ። ሌሎች ከተወሰነ ዓመት በኋላ ሊታመሙ ይችላሉ። በተለያዩ ምክንያት የሰውነታቸውን የተፈጥሮ በሽታን የመከላከል አቅም ወይም ኢሚዩኒ ሲስተማቸው የተዳከመ ሰዎች በሽታውን በቀላሉ ያሳያሉ። ለምሳሌ በኤችአይቪ ቫይረስ በሽታ የተጠቁ ሰዎች በቀላሉ የቲቢ በሽታን ያሳያሉ። ምክንያቱም ቫይረሱ በዋናነት የተፈጥሮ የመከላከል ብቃትን ስለሚያዳክም ነው። መከላከያዎቹ በቤት ውስጥ የታመመ ሰው ካለ ጥንቃቄዎችን ማድረግ፣ የቤትና የትራንስፖርት ቦታዎች ላይ አየር እንዲዘዋወር ማድረግ፣ የሳል አሊያም ሌሎች ምልክቶች ሲኖሩ በቶሎ ሕክምና ማድረግ ተገቢ ነው። ስለ ሳምባ ነቀርሳ ያዘጋጀነው ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ።